ሰላም ውዶች እንደምን አላችሁ? ዛሬ አዲስ አበባን በጣም አደገኛ የሆነ ሰፈር ላሳያችሁ ነው የፈለኩትኝ። ይህ ሰፈር በጣም በሚገርም ሁኔታ ለነዋሪውም ሆነ አርፎ ለሚሄደው ህብረተሰብ እጅግ በጣም ከባድ የሆነ ሰፈር ነው። ከተመሰረተ ወደ 100 ዓመት አካባቢ የሞላው ቢሆንም የተለያዩ ስርዓቶች በመጡ ቁጥር ችግሩን ለመቅረፍ ከፍተኛ ጥረት አድርጓል። ነገር ግን እንዲሁ በዋዛ የሚቀየር ነገር አይደለም። ምክንያቱም ከተመሰረተ በጣም ለረጅም ጊዜ የሆነው ስለሆነ ችግሩን በቀላሉ ለማስወገድና በትንሽ በጀት መፍትሄ ለማምጣት ትንሽ አስቸጋሪ ነው። ቦታው ስሙና ግብሩ በጣም የሚለያይ እጅግ በጣም አደገኛ፣ ለጤና አደገኛ፣ ለእግር ለአፍንጫ ለዓይንም እጅግ በጣም አደገኛ የሆነ ቦታ ነው። እንግዲህ ያው ትገምታላችሁ ብዙዎቻችሁ እንግዲህ እንደምታዩት እነዚህ አሞሮች ወይም ደግሞ እነዚህ ጥንባሳዎች በአየር ላይ እንቅስቃሴ ያደርጋሉ። እንደምታውቁት ከፍተኛ የሆነ ተራራ ክምር ነው ያለው። አካባቢውን ትገምታላችሁ። ቆሼ የሚባለው አዲስ አበባ ውስጥ በካራ ቆሬ ክፍለ ከተማ ውስጥ በአየር ጤና አካባቢ ልዩ ስሙ ዘነበ ወርቅ በሚባል አካባቢ ነው የሚገኘው። ቆሼ የከተማችን የተራራ ክምር ለ100 ዓመታት ያህል ቆሻሾች የከተሙበት እጅግ በጣም አደገኛው ስፍራ። እዚህ ላይ እንግዲህ ያው ብዙዎቻችሁ ገብታችሁ አይታችሁት ከሆነ አላውቅም፣ ከባድ ነው እንኳን ገብቶ ለማየት ይቅርና አልፎ ለመሄድም በጣም የሚከብድ አካባቢ ነው። ስፍራውን እንግዲህ እንደምታዩት ነው በግልጽ ለማሳየት። እንግዲህ የብልጽግና መንግስት በተቻለ መጠን ከሰው ንክኪ ለማስወገድ አካባቢውን በግንብ ያጠረው ይመስላል። ነገር ግን ተራራ ነው እንደምታውቁት። ጥንባሶች በብዛት ይሰማራሉ። እንዲሁም ከዚህ ላይ ተረፈ ምርቶችን ለማንሳት እና ህይወታቸውን ለመግፋት የሚጥሩ ብዙ ዜጎች አሉ። ያው ቦታውን ደግሞ ለመደልደል ከፍተኛ ጥረት የሚያደርጉ እስካቫተሮች አሉ። እንግዲህ አካባቢው በጣም አደገኛ አካባቢ ነው ለጤና። 100 ዓመት ያህል የከተመ ነገር ነው። የከተመ ቆሻሻ ነው። በጣም ከባድ ነው። የተለያዩ ስርዓቶች በመጡ ቁጥር ችግርን ለመፍታት ሞክረው ነበረ። ቦታ ለመቀየር ምን ለማለት እየሞከሩ ነበረ። ነገር ግን የሚቻል ነገር አይደለም። ምክንያቱም የያዘው ቦታ እጅግ በጣም ሰፊ ቦታ ስለሆነ ይህንን ሰፊ ቦታ ከከተማው ዳር ለማስወጣት ከተማው አካባቢ ያሉ ሰዎችን ፈቃደኝነት የሚጠይቅ በመሆኑ አንዳንዴም ከፖለቲካ ጋር እየተያያዘ ነገሩ በመጓተቱና መፍትሄ በማጣቱ ህብረተሰቡ ከፍተኛ የሆነ የጤና እክል ገጥሞት ቆይቷል። አሁንም ዘላቂ መፍትሄ የጠፋ እንደሆነ ስለተረጋገጠ ያው እንደምታዩት ቦታውን ከማጽዳት ይልቅ አካባቢውን በግንብ ማጠር የተሻለ አማራጭ ሆኖ ተገኝቷል። እና እኔ አሁን በዚህ አካባቢ ሳልፍ ራሱ በጣም እያፈነኝ ነው። በጣም የሚገርም ቦታ ነው። ቦታውን በዝርዝር ለመናገርና የከተማውን ገጽታ የአካባቢውን ገጽታ ለመናገር ሰፊ ነገሮችን ማንሳት ሳያስፈልግ አይቀርም እና ይህ ቦታ አደገኛ ቦታ ነው ለጤና። እስቲ ጠጋ ብዬ ላሳያችሁ። የሌለ ኬሚካል የሌለ ቆሻሻ የለም። ተመልከቱ እስቲ። ያው አቤት 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 ታያችኋል አይደል?
አቤት! እና ይሄ ነው ቦታው በጥቅሉ። ይህ ቦታ እጅግ በጣም በሚገርም ሁኔታ አደገኛ ቦታ ነው። እንዲህ ቀላል ይመስላችኋል አይደለ? ከዚህ በፊት ወደ 50 ሰዎች ህይወታቸውን በቅጽበት ያጡበት ቦታ ነው። ይህ የቆሻሻ ክምር በመናዱ በአካባቢው ቤት ሰርተው የኖሩ ሰዎች ቤት ላይ በመደርመሱ ያው ተራራው በመንሸራተቱ ማለት ነው ብዙ ሰዎች ከተራራው ስር ቀርተዋል። ከቆሻሻው ስር ማለት ነው። ትዝ ይላችኋል ከፍተኛ የሆነ ሀገራዊ ሀዘን ነው የፈጠረው እና ያ ነገር እጅግ በጣም ከፍተኛ ሀዘን ፈጥሮ ነበር። አሁን በተቻለ መጠን ማሽነሪዎችን በመመደብ የመደልደል ስራ እና እንደዚህ ያሉ የተራራው ክምር የመንሸራተት አደጋዎችን የማስወገድ ነገር እየተፈጠረ ነው። እንግዲህ እንደምታዩት ሰፈሩን እየዞርኩ ነው። ስዞር የምታየው ተራራውን በየቱም በኩል ታየዋለህ። እንግዲህ በረጅም ግንብ ታጥሯል። ነገር ግን የተራራ ክምር ነው ፈጥሮ ያለው እንደምታዩት ነው። አሁንም አደጋ አለው ለሰፈሩ። ነገር ግን ይህንን አካባቢ እንዴት በሳይንሳዊ በሆነ መልኩ ለጤና ምቹ ማድረግ እንደሚቻል አላውቅም። ግን ከፍተኛ ቴክኖሎጂ እና ከፍተኛ በጀት ይጠይቃል። ከተማ አስተዳደሩ ነው ይህንን ነገር አይቶ ምላሽ እንደሚሰጥ ትልቅ ግምት አለኝ። ያው ከፍተኛ የሆኑ ጥረቶች አሉ፣ በዝምታ አልታለፈም። ነገር ግን ከዚህ አካባቢ የሚነሳ ሽታ የከተማውን ሰፊውን ቦታ የሚበክልና ለጤና ከፍተኛ ችግር የሚፈጥር በመሆኑ አሁንም ቢሆን ከፍተኛ መፍትሄ እና ትኩረት የሚጠይቅ ነው። እንዴት እንደማስረዳቸው አላውቅም። ከተማው እጅግ በጣም አስቸጋሪና የሚገርም ነው። አየር ጤና ይባላል። ነገር ግን አየሩ እንደዚህ የተበከለ የከተማችን ክፍል የለም። መልከ ጥፉን በስም ምንድነው ይደግፉ የሚባል ተረት አለ። እንደዛ ነው። ዘነበ ወርቅ ይልሃል። ከፍተኛ የሆነ የበሽታ ክምችት ያለበት አካባቢ ነው። አየር ጤና ይልሃል። ከፍተኛ የሆነ የበሽታ ክምችት ያለበት ነው። በምን ምክንያት? በዚህ በቆሼ ምክንያት ማለት ነው። ሰላም ደህና ሁኑልኝ። እንግዲህ ሰላም ያገናኘን። በሌላ የከተማችን ገጽታ እመለሳለሁ። ቻው